ብዙ ጊዜ ወደ አራስ ቤት እየሄድኩ ነው። እስኪ የሆነ ነገር ትዝ አለኝ። ብዙ ጊዜ ስለ ዲጂታል ማርኬቲንግ ቢዝነስ ስናይ ወይም ስንሰማ መጀመር እንፈልጋለን፣ ግን በጣም እንጠራጠራለን፣ እንፈራለን አይደለ? ግን እውነታውን ታውቃላችሁ። የሚያስፈራ ሲስተም፣ የሚያጭበረብር ሲስተም እንዳለ ሆኖ የሚሰራ ሲስተም ደግሞ አለ። እኔንም ጨምሮ በጣም አብዛኞቻችሁ ከ200,000 ሜምበር በላይ ያለበት ሲስተም የኛ ፕሮግራም ጆይን ስታረጉ ከ50 ዓመት በላይ ያስቆጠረ ካምፓኒ ሜምበር ትሆናላችሁ። ያ ማለት ምንድነው? እሱ እቃውን ሲሸጡ በጣም ሉክራቲቭ የሆነ ዳይሬክት ሴሊንግ ዳይሬክት ማርኬቲንግ ስለሚባል ቢዝነስ ሞዴል ስለሆነ ከነሱ ጋር አፊሊየት ሆነን ስለምንሰራ በጣም ጥሩ ኮሚሽን እና ታገኛላችሁ። ኦንጎይንግ ትሬኒንግ በራሳችሁ ጊዜ አክሰስ የምታደርጉት በጣም ኤክሳይትድ መሆንበት ደግሞ ኮርስ ገዝታችኋል ባይ ታይም የምትባሉት ሰው አላችሁ፣ ሜንተር ኦር ኮች አላችሁ። ደውላችሁ የምትጠይቁት በዙም ስታክ ብታረጉ ብቻችሁን አትሆኑም። ኦንጎይንግ ማስተርማይንድ ዌንስዴይ ላይቭ እየመጡ ኤክስፐርቶች ደግሞ ያስረዷችኋል። ቴክኒካል ቲም አለ፣ ዌብሳይታችሁን ቢልድ የሚያደርግላችሁ፣ ሴልስ ፈነላችሁን፣ ዴታችሁን ማኔጅ የሚያደርግላችሁ። እኔ ዴታቤዝ ዴቨሎፐር ነኝ። የአንድ ልጅ እናት ነኝ። ቨርጂኒያ ነው የምኖረው። ባርኮም ፕሊዝ ታውሺ ቨርጂኒያ ነው የምኖረው እና ማይሆን ነገር ውስጥ አንገባም። ልገባ አልችልም። በዛ ላይ ክርስቲያን ነኝ፣ ኦርቶዶክስ ነኝ፣ እግዚአብሔርን እፈራለሁ። ይሄ በህይወቴ ሙሉ ልሰራ ማስበው ዋናው ስራዬን የሚተካልኝ ቢዝነስ ነውና አንድ ወር ፈጅቼ ሪሰርች አድርጌበት የገባሁት ቢዝነስ ነው። ማይሆን ነገር ቢሆን እኔ ነኝ መጥቼ ይሄን ነገር አይቼዋለሁ ጆይን አታርጉ የምላችሁና ለራሳችሁ ድል ስጡ። እንዴት ነው ጆይን የምታረጉት? በዚህ ዌብሳይት ተመዝገቡ። 20 ደቂቃ ወይም 90 ደቂቃ ዌቢናር እዩ። ዋትስአፕ ላይ ሪች አውት አድርጉ። ግን ዱ ዩር ሆምወርክ። ስታዩት ወረቀትና እስክሪብት ይዛችሁ ጥያቄ ካላችሁ ጽፋችሁ ብትመጡ ጥሩ ነው። ለምን? ይሄ ሲሪየስ ነገር ነው። ፍራቻችን ከምንፈልገው ነገር ሊያስቀረን ሳይሆን የሚሆነው ፍራቻችን ሞር ሪሰርች አድርገን የሚሰራውን ሲስተም ማግኘት ነው ያለብን አይደለ? ልጆቻችንን ጥለን ወደ ስራ እንመለስ ሲሆን ለዴኬር ለስትሬንጀር መስጠት ለቤቢ ሲስተር በጣም አሁን ደግሞ ጊዜው እየከፋ ስለሆነ አስማሽ አስፖስብል እናቶች 2-3 ሰዓት በቀን ሰርተን ህይወታችንን የሚቀይርልን ነገር ካገኘን መጠቀም ነው ያለብን። ሁሌም ደግሞ እድሉ ይጠብቀናል ማለት አይደለም። ስለዚህ ፍራቻችን ሞር እንድናነብ ሞር የተሻለ ነገር እንድናገኝ ነው እንጂ ማድረግ ያለበት ከድሉ ፈርተን መቅረት የለብንም። ያን ያህል በጣም ውድ አይደለም ቢዝነሱን ለመጀመር። ስለዚህ እድል ስጡ። አበሾች ተነጋግዘን ራሳችንን እንቀይርላለሁ።